بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين وصلى الله وسلم على عبده ورسوله نبينا محمد وعلى آله وأصحابه أجمعين. أما بعد، السلام عليكم ورحمة الله وبركاته. تفسير القرآن سورة العبس ኢንሻአላህ የሱረቱል አዕበስ የቃል በቃል ትርጉም እንማማራለን ኢንሻአላህ። ሱረቱል አዕበስ ሱራ ማለት ምዕራፍ ነው። አዕበሰ ማለት አጨፈገገ፣ ፊቱን አጨፈገገ፣ ኮስተር አደረገ እንደማለት ነው። አዕበሰ ማለት አጨፈገገ። ተርቲቡሃ ደረጃው 80 ነው። አየቱ አንቀጾቹ 42 42 ወሂ የንዙለን እሱ የሚወረደው መኪያ መካ ነው የወረደው ሱረቱል አዕበስ። እንግዲህ አላህ ስብሓነሁ ወተዓላ በዚህ ሱራ ረሱል ዓለይሂ ሰላቱ ወሰላምን በመውቀስ ይጀምራል። የወረደበትም ሰበበ ኑዙል አለ። እሱም ማንም በተመለከተ ነው። አብዱላህ ኢብኑ ኡሚ መክቱምን ሰሐቢይ ናቸው ረዲየላሁ ዐንሁ አላህ ይወደድላቸው። እሳቸውን በተመለከተ ነው። طيب እንግዲህ ሰበበ ኑዙሉ አብዱላህ ኢብኑ ኡሚ መክቱም አይነ አማ ናቸው፣ አይነ ስውር ናቸው። አይናቸው አያይም እና ወደ ነቢ አለይሂ ሰላቱ ወሰላም ዘንድ መጡ። እንግዲህ ይህን እድል ካገኘሁማ ነቢ አለይሂ ሰላቱ ወሰላም ብቻቸውን መስሏቸው ማለት ነው። ይህን እድል ካገኘሁማ ይህን አጋጣሚ ካገኘሁ እስኪ ትንሽ ልመከር ልገሰጽ ብለው ወደ ነቢ አለይሂ ሰላቱ ወሰላም እየገሰገሱ መጡ። አንቱ የአላህ መልእክተኛ ምከሩኝ፣ ገስጹኝ እያሉ ወደ ነቢያችን ዘንድ መጡ። የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም ዘንድ ደግሞ ማን አለ? እነዛ የመካ ሙሽሪኮች አሉ ማለት ነው። ዋና ዋና የተባሉ እነዛ ሹማምንቶች ባለ ሀብቶች፣ ዋና ዋና የተባሉት ሹማምንቶች ባለ ሀብቶች እነሱ አሉ ማለት ነው። እና ነቢ አለይሂ ሰላቱ ወሰላም እነሱን እየገሰጹ እየመከሩ ነው ወደ እስልምና እንዲመጡ፣ እስልምናን እንዲቀበሉ ጥሪ እያደረጉላቸው፣ ዳዕዋ እያደረጉላቸው ነበር። ይህንን ደግሞ አብዱላህ ኢብኑ ኡሚ መክቱም አይናቸው ስለማያይ አያውቁም። እሳቸው ዘንድ ማን ይኑር ማን ይቀመጥ ማጋ ይቀማመጡ አያውቁም። ስለዚህ እየገሰገሱ ምከሩኝ እያሉ ወደ ነቢ አለይሂ ሰላቱ ወሰላም ዘንድ መጡ። ከዛም እንግዲህ ነቢ አለይሂ ሰላቱ ወሰላም ሞቅ ያለ ሁኔታ ላይ ናቸው። ዳዕዋ ጥሪ እያደረጉ ነው። በጣም ጉጉት ብለዋል እንዲሰልሙላቸው እና በጣም ቢዚ ሆነዋል ማለት ነው። በዛ መካከል እንግዲህ አብዱላህ ኢብኑ ኡሚ መክቱም በመሀል ሊገቡባቸው ስለነበር ነቢ አለይሂ ሰላቱ ወሰላም ፊታቸውን አዞሩ፣ አጨፈገጉ። ፊታቸውንም ጨፍገግ አድርገው ዞሩ። ወደ ማን ዞሩ? ወደ እነዛ ሙሽሪክ አረቦች ፊታቸውን አዞሩ ማለት ነው። ያው በቁርአንም አላህ እንደሚለው አበሰ ወተወላ እንደሚለው እና ነቢ አለይሂ ሰላቱ ወሰላም ሱሐባውን ጠልተው ሳይሆን እነዛ ሙሽሪክ አረቦች እንዲሰልሙላቸው ስለጓጉ ማለት ነው። በጣም ጉጉት ላይ ስለነበሩ ቢዚ ስለነበሩ ነው እሱን ችላ ብለው ወደዛ ዞሩ ማለት ነው። ወደ እነዛ ሰዎች ዞሩ ማለት ነው ነቢ አለይሂ ሰላቱ ወሰላም። ከዛም ይህንን በማድረጋቸው እንግዲህ አላህ ሱብሓነሁ ወተዓላ ወቀሳቸው። እንግዲህ ፊታቸውን የሚያጨፍግጉ ምን ይበሉ አብዱላህ ኢብኑ ኡሚ መክቱም አያውቁም፣ ግን አላህ ሱብሓነሁ ወተዓላ መልስ ሰጠላቸው። ስለዚህ እኛም ሐቅ ላይ ከሆን አላህ ራሱ መልስ ይሰጥልናል ማለት ነው። ስለዚህ ሐቅን እንከተል። እሳቸው ግን ሐቅን እውነትን ፈልገው ነው ወደ ነቢ አለይሂ ሰላቱ ወሰላም የመጡት እና ነቢ አለይሂ ሰላቱ ወሰላም ከነዛ ሰዎች ጋር ቢዚ ስለሆኑ ጉጉት ስለነበራቸው እንዲሰልሙላቸው እስልምና እንዲቀበሉ ስለጓጉ ያው እነሱ ጋር ቢዚ ስለሆኑ ነው ፊታቸውን ያዞሩት ማለት ነው፣ ፊታቸውን ያጨፈገጉት። እና ምን አላቸው አላህ ሱብሓነሁ ወተዓላ ነቢ አለይሂ ሰላቱ ወሰላምን ወቀሳቸው ማለት ነው። ከዛ በኋላ ይላሉ ይሄ ሱራ ከወረደ በኋላ አብዱላህ ኢብኑ ኡሚ መክቱም ሲመጡ ይላሉ ነቢ አለይሂ ሰላቱ ወሰላም አቀባበል ያደርጉላቸው ነበር። ወመህራበን እንኳን መጣህ ጌታዬ እኮ ባንተ ምክንያት ይወቀሰኝ ብለው አቀባበል ያደርጉላቸው ነበር ማለት ነው ለአብዱላህ ኢብኑ ኡሚ መክቱም። ከዛ ምን አለ አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው በአላህ ሱብሓነሁ ወተዓላ ስም እጀምራለሁ። ምን አለ አላህ ሱብሓነሁ ወተዓላ ዐበሰ ወተወላ አንጃአሁል አዕማ። ዐበሰ አጨፈገገ፣ ወተወላ ዞረም አለ። እንግዲህ በሌላ ሰው አድርጎ ነው የነገራቸው ለነቢ አለይሂ ሰላቱ ወሰላም።
አንተ ነብዩ ፊትህን አጨፈገግ ዞር ካላላቸውም ማለት ነው። ዓበሰ አጨፈገገ፣ ወተወላ ዞረም፣ አንጃአሁ በመጣው ጊዜ ማለት ነው። አንጃአሁ ሰለመጣው መልእክተኛውን ሰለላሁ ዐለይሂ ወሰለም ሰለመጣ ማለት ሰለመጣው ማ አይነ አዕማው ማለት ነው። አልአዕማ አይነ ስውሩ ሰውዬ ሰለመጣው። እንግዲህ አይነ አዕማ ናቸው፣ አይነ ስውር ናቸው፣ አይናቸው አያይም። አንጃአሁ ሰለመጣው፣ አልአዕማ አይነ ስውሩ ሰለመጣው፣ ፊቱን አጨፈገገ ዞረም አለ አላህ ሱብሓነሁ ወተዓላ። طيب አንጃአሁ ሰለመጣው፣ አልአዕማ አይነ ስውሩ ሰለመጣው፣ ፊቱን አጨፈገገ እሱም ዞረም። ወማ ዩድሪከ ለዐለሁ የዘካ፣ ወማ ዩድሪከ ምን አሳወቀህ? ዋው አሁንም ማ ምን ዩድሪከ ምን ያሳውቀሃል? ምን አሳወቀህ አላቸው አላህ ሱብሓነሁ ወተዓላ ነቢያችንን። ወማ ዩድሪከ ምን ያሳውቀሃል? ለዐለሁ ምናልባት እሱ ይከጀላል፣ የዘካ ሊጥራራ ሊሆን ይችላል፣ ሊጥራራ ይከጀላል፣ ከኃጢአቱ ከወንጀሉ ሊጥራራ ይሆናል፣ ሊጥራራ ይከጀል። ለዐለሁ ማለት ይከጀላል ማለት ነው። የዘካ ሊጥራራ ከኃጢአቱ ሊጥራራ ሊጸዳ ይከጀላል። ትኩረት ብሰጠው ቦታ ብሰጠው የሚጥራራ የሚጸዳ ሰው ነው እያለን አላህ ሱብሓነሁ ወተዓላ። ወማ ዩድሪከ ምን ያሳውቀሃል? ምን አሳወቀህ? ለዐለሁ ምናልባት እሱ እኮ ይከጀላል፣ የዘካ ሊጥራራ ከወንጀሉ ከኃጢአቱ ሊጠራ ሊጽዳዳ ይከጀላል። ሊጥራራ ሊጠራ የሚከጀል ሰው ነው ማለት ነው። እና ቦታ ብሰጠው ትኩረት ብሰጠው ሊጠራ የሚችል ሰው ነው ማለት ነው። ከዛ ምን አለ? አው የዘከሩ አው ወይም ደግሞ የዘከሩ ይገሰጻል፣ አው ወይም ደግሞ የዘከሩ ይገሰጻል ይመከራል። ፈተንፈዐሁ ትጠቅመዋለች፣ አዚክራ ተግሳጺቱም ትጠቅመዋለች፣ ልትጠቅመው ይከጀላል አለ አላህ ሱብሓነሁ ወተዓላ። አው ወይም ደግሞ የዘከሩ ይመከራል ይገሰጻል፣ ያቺ ተግሳጽ ደግሞ ፈተንፈዐሁ ትጠቅመዋለች፣ ዚክራ ተግሳጺቷ ትጠቅመዋለች፣ ልትጠቅመው ይከጀላል። አማ መኒስተግና አማ ያማ መኒስተግና የተበቃቃውማ በክብሩም ሊሆን ይችላል በሀብቱ ሊሆን ይችላል። እነዛ ሙሽሪኮችን ነው እዚህ ጋር ደግሞ እነዛ የሚንቦጣረሩት ማለት ነው። አማ ያማ መኒስተግና የተበቃቃውማ አንተ ለሁ ለሱ ተስወዳ ያኒ ተስወዳ ማለት ትኩረት ትሰጠዋለህ፣ በፈገግታ ትቀርበዋለህ። እነዛ የሚንቦጣረረውን ሐቅን ለመቀበል የሚንቦጣረሩት ማለት ነው። እነሱን አንተ ምን ትላቸዋለህ? ተስወዳ በፈገግታ ትቀርበዋለህ፣ ትኩረት ትሰጠዋለህ። የንኛውንስ ሐቅን ፈልጎ የመጣውን እሱን ደግሞ ችላ ትላለህ፣ ትኩረት አትሰጠውም እያለ እየወቀሳቸው ነው። ጠይብ እንኳን አዛን እያለ ነው። አላሁ አክበር። ጠይብ አንተ ለሁለሱ ተስወዳ ትኩረት ትሰጠዋለህ፣ በፈገግታ ትቀርበዋለህ። ያ የሚንቦጣረረውን ያ የተብቃቃውን እነዛ ሙሽሪኮችን ነው ይህን እንደዚህ የሚለው ማለት ነው። ጠይብ ነቢ ዓለይሂ ሰላቱ ሰላም እየወቀሳቸው ነው። አንተ ለሁለሱ ተስወዳ ትኩረት ትሰጣለህ፣ በፈገግታ ትቀርበዋለህ። ወማ ዓለይከ ዋሁንማ የለም ዓለይከ ባንተ ላይ የለም አላ የዘካ ባይጥራራ ከወንጀሉ ከኃጢአቱ ከሽርኩ ከኩፍሩ ማለት ነው ባይጽዳዳ ባይጠራ ባንተ ላይ ወንጀል የለም። ባይቀበል ባያምን ባንተ ላይ ወንጀል የለም። አንተ ግን ራስን ታጨናንቃለህ፣ ቢዚ ትሆናለህ። ያኔ እሳቸው እንግዲህ እንዲያምኑላቸው በጣም ይጓጓሉ ነቢ ዓለይሂ ሰላቱ ወሰላም ማለት ነው። እና አንተ ለእምነቱ የጓጓ ስትሆን በፈገግታ ትቀርበዋለህ፣ ትኩረት ትሰጠዋለህ። ለእምነቱ ከመጓጓታቸው የተነሳ እንዲያምኑላቸው ከመጓጓታቸው የተነሳ ማለት ነው ትኩረት ይሰጡ ነበር፣ ትኩረት ሰጥተው ነበር ሲገስጿቸው የነበረው። አንተ ለሁለሱ ተስወዳ ትኩረት ትሰጠዋለህ። ወማ ዓለይከ ዋሁንም የለም ዓለይከ ባንተ ላይ የለም ምን የለም ወንጀል የለብህም።
አላ የዘካ ባይጥራራ ከወንጀሉ ባይጸዳ ባይጥራራ ባያምን በአንተ ላይ ወንጀል የለብህም አንተ ያለብህ ማድረስ ብቻ ነው እያላቸው ነው። እንግዲህ ነብዩ አለይሂ ሰላቱ ሰላም ያለባቸው ማድረስ ነው። ግን ነብዩ አለይሂ ሰላቱ ሰላም በጣም ይጓጓሉ፣ በጣም ይጨናነቃሉ፣ እንዲያምኑላቸው እስልምና እንዲቀበሉ በጣም ይጓጓሉ። እንግዲህ እንደዚህ ተጓጓላቸው፣ እንደዚህ ጉጉት ካሉላቸው ይላሉ እዛ ከተሰባሰቡት የሰለመ የለም አንድ ሰው ሲቀር ይላሉ። እሱም አጎታቸው አባስ ነው የዛን ጊዜ የሰለመው ይላሉ። ሌሎቹ እንዳለ ሁሉም አልሰለሙም ይላሉ። ግን ነብዩ አለይሂ ሰላም ጉጉት ብለው በጣም ቢዚ ሆነው እነሱን እየመከሩ እየገሰጹ ነበር ማለት ነው። ይሄን ይላሉ ማለት ነው። طيب አንተ ለሁለቱ ተስወዳ ትኩረት ትሰጣለህ በፈገግታ ትቀርባቸዋለህ አለ። ወማ عليك ወአሁን የለም عليك ባንተ ላይ የለም አላ የዘካ ባይጥራራ ባያምን ባንተ ላይ ወንጀል የለብህም ኃጢአት የለብህም አላቸው። ወአማ ያማለ ወአማ ያማ من جاءك يسعى وأما من جاءك يسعى وأما يما من سو جاءك يمتح سوما يسعى يجسجس ما عبد الله ابن عمرو ابن أم مختوم على النوم السنة وزيجا وأما يما من سو جاءك يمتح سوما يسعى يجسجس يمتح سوما حق لما قبل لما جسس حق لما وق يجسجس يمتح سوما وهو سو يخشى يفرع جيتاون يفرع يجسجس يمتح سوما فأنت عينك كسو تلاها تزناجه كسو تزناجه سون شلالكو بوتال ستهم يالاتشو ነው እሱን ትተህ እነሱን እነዛ የተንቦጣረሩትን እነዛ የተበቃቁትን እነዛን አንተ ትገስጻ ትመክራለህ። እሱን ትተህ ሐቅን ፈልጎ የመጣውን ትተህ እነዛ የሚንቦጣረሩትን ወደነሱ በፈገግታ ትቀርባለህ አላቸው። ለነሱ ትኩረት ትሰጣለህ አላቸው። እሱን ግን ችላ አድርገው ተሱ ተዘናጋ ብሎ ወቀሳቸው ማለት ነው። ወአማ ያማ መን ሰው ጃአከ የመጣ ሰውማ የሰዓ እየገሰገሰ ሐቅን ፈልጎ እየገሰገሰ የመጣው ሰውማ ወህወ እሱ የኽሻ እየፈራ ጌታውን እየፈራ የመጣውን ሰውማ አንተ ዐይንሁ ከሱ ተላሃ ተዘናጋህ አላቸው። ትዘናጋለህ ተሱ ዐይንሁ ከሱ ተላሃ ትዘናጋለህ አላቸው። እና እንደዚህ ብሎ ወቀሳቸው አላህ Subhanahu Wa Ta'ala። እና ይሄንን ለምን ታረጋለህ? ለምን እሱን ቦታ አልሰጠኸውም? ለምን ለሱ ትኩረት አልሰጠህም? ሐቅን ፈልጎ ለመጣው ሰው ለምን ለሱ ትኩረት አልሰጠህም አላቸው። ግን ለነሱ ለነዛ ለተብቃቁት ማለት ነው ለተንቦጣረሩት ሐቅን ለማይፈልጉት ማለት ነው ለነሱ ግን በፈገግታ ትቀርባለህ ለነሱ ትኩረት ትሰጣለህ ብሎ አላህ ወቀሳቸው ማለት ነው። طيب እና ይሄን ለምን አደረክ ብሎ ያው አላህ ወቀሳቸው፣ ገሰጻቸው፣ መከራቸው። ከዛ ምን አለ ከላ ኢነሃ ተዝኪራ ከላ ተከልከል አላቸው ነብዩ አለይሂ ሰላቱ ወሰላም። ከላ ተከልከል ኢነሃ እንሁ ኩሷ ይህ ቁርአን ማለት ነው ተዝኪራ ተግሳጽ ምክር ነች። ይሄ አላህ Subhanahu Wa Ta'ala በመልእክተኛው ላይ ያወረዳቸው አያዎች እነዚህ ተግሳጽ ምክር ናቸው አላቸው። አላህ እንግዲህ መከራቸው፣ ገሰጻቸው ነብዩ አለይሂ ሰላቱ ወሰላም በእነዚህ አያዎች። ከላ ተከልከል ኢነሃ እንሁ ኩሷ እነዚህ ቁርአን ማለት ነው እነዚህ አያቶች ተዝኪራ ተግሳጽ ምክር ናቸው፣ ተግሳጽ ምክር ነች አለ። ከዛ ምን አለ ፈመን ሻአ ዘከረህ ፈመን ሰው ሻአ የሻ የፈለገ ሰው ዘከረህ ይመከርበታል፣ ይገሰጽበታል። ምንን ይሄንን ቁርአን የሻ ሰው የፈለገ ሰው ይገሰጽበታል፣ ይመከርበታል፣ ያስታውሰዋል። ፈመን ሰው ሻአ የሻ የፈለገ ሰው ዘከረህ ያስታውሳል፣ ይገሰጽበታል፣ ይመከርበታል። ይሄንን ቁርአን የሻ ሰው የፈለገ ሰው ይህ ቁርአን ደግሞ ለፊ ውስጥ ነው ለሱሑፊን በመጽሐፍ ውስጥ ነው አለ ሙከረመህ በተከበረ መጽሐፍ ውስጥ ነው ይህ ቁርአን አለ ፊ ውስጥ ሱሑፊን በመጽሐፍ ውስጥ ሙከረመህ በተከበረ መጽሐፍ ውስጥ ይገኛል አለ። መርፉዓቲን ከፍ ያለ ነው አለ መርፉዓቲን ከፍ የተደረገ ነው። ሙጠህራ ንጹህ ነው አለ ይህ ቁርአን ደግሞ ይህ መጽሐፍ ንጹህ በሆነ ስፍራ ነው አለ። ደግሞ ለፊ ውስጥ ነው ሱሑፊን በመጽሐፍት በመጽሐፍ ውስጥ ወይም በመጽሔት ውስጥ እንደማለት ነው። ፊ ውስጥ ነው ሱሑፊን
በመጽሐፍ ውስጥ ነው አለ። ይህ ቁርአን ሙከረመህ በተከበረ መጽሐፍ ውስጥ ነው። መርፉዓቲን ከፍ የተደረገ ነው አለ። ሙጠህረህ ንጹህና ጽዱ ነው አለ። ንጹህ ጽዱ በሆነ ስፍራ ነው አለ እና ንጹህና ጽዱ ነው አለ። ቢአይዲ ሰፈረህ ቢአይዲ ደግሞ መጽሐፍ የት ይገኛል አለ። ቢአይዲ በእጅ ይገኛል አለ። ቢአይዲ ሰፈረህ ቢአይዲ በእጅ ሰፈረህ ጸሐፊ በሆኑ መላኢካዎች እጆች እጅ ላይ ይገኛል አለ። ይህ መጽሐፍ ቢአይዲ እጅ ሰፈረህ ጸሐፊ በሆኑት በመላኢካዎች እጅ ይገኛል አለ። ሰፈረህ ማለት ጸሐፊ የሆኑ መላእክቶች ማለት ነው። ቢአይዲ በእጅ ሰፈረህ ጸሐፊ በሆኑት መላኢካዎች እጅ ይገኛል። እነዚህ መላኢካዎች ደግሞ አለ ኪራሚም በረረህ ኪራሚም የተከበሩ ናቸው አለ። እንግዲህ በአፈጣጠራቸውም በባህሪያታቸውም የተከበሩ ናቸው። ኪራሚም የተከበሩ ናቸው። እንግዲህ አላህ ሱብሓነሁ ወተዓላ ሲፈጥራቸው ልዩ ፍጡር አድርጎ ነው የፈጠራቸው። በጣም ግዙፎች ናቸው። طيب ኪራሚም የተከበሩ ናቸው። እንዲሁም ከምንድን ነው የፈጠራቸው መላኢካዎችን? ከኑር ነው የፈጠራቸው። ሱብሃንአላህ ኪራሚም የተከበሩ ናቸው። በረረህ እንዲሁም ለአላህ ታዛዥ ናቸው፣ መልካም ናቸው፣ መልካም ሰሪ ናቸው። በረረህ ማለት መልካም ሰሪ እንዲሁም ደግሞ ታዛዥ፣ ለአላህ ታዛዥ መልካም ሰሪ ናቸው አለ እና ከዚህ ያነሽች ኢንሻአላህ ቀጣይ ይለቅላቸዋል በአላህ ፍቃድ። ይህን ይመስላል እንግዲህ አላህ ሱብሓነሁ ወተዓላ ነቢ ዓለይሂ ሰላቱ ወሰላምን መከራቸው፣ ገሰጻቸው፣ ወቀሳቸው ማለት ነው በዚህ ሱራ። طيب እና እንግዲህ አብዱላህ ኢብኑ ዐምር ኢብኑ ኡሚ መክቱም አብዱላህ ኢብኑ ኡሚ መክቱም በሚለው ነው አብዛኛው የምናውቃቸው። ግን አብዱላህ ኢብኑ ኡሚ መክቱም አብዱላህ ኢብኑ ዐምር ኢብኑ ኡሚ መክቱም እንግዲህ እሳቸው ትልቅ ስራ ሰርተው ነው የሞቱት። ሸሂድም ሆነው ነው የሞቱት ይላሉ። እንግዲህ ሙዓዚንም ነበሩ። እንዲሁም ደግሞ አይነ አማ እንኳን ሆነው አይነ ስውር ሆነው ያው ጂሃድ ላይ ተሳትፈዋል ማለት ነው። ሸሂድ ሆነው ነው የሞቱት ይላሉ። እንግዲህ ምን አሉ ይላሉ እንትን ላይ እነዚህ አይነ በሲር አይነ አማ አይነ በሲር አንልም በነገራችን ላይ አይነ በሲር ማለት የሚያይ ማለት ነው። አይነ አማ ነው የምንለው ወይም አይነ ስውር ነው ማለት ያለብን ማለት ነው። ለማነወር ከሆነ አይነ ስውር አይነ እውር ሰው አንልም። ግን ያን ሰው ለመግለጽ ሲባል ምሳሌ አይነ ስውሩ እንደዚህ ብለን እንገልጻለን። ለመግለጽ ከሆነ ወንጀል የለም። ግን ያን ሰው ለማነወር ብለን እውሩ እንደዚህ ያል ማለት የለብንም። በጣም ከባድ ነው። طيب እነሳቸው አይነ ስውር ናቸው። ግዴታ የለባቸውም ጦር ሜዳ ላይ ሄደው መሳተፍ ግዴታ የለባቸውም። ምክንያቱም ዑዝር ስላለባቸው አይናቸው ስለማያይ። ግን እሳቸው ምን አሉ? እኔም እኮ ስራ መስራት እችላለሁ፣ ትልቅ ስራ መስራት እችላለሁ። እናንተ ተሳተፉ፣ እኔ ባንዲራውን ይይዛለሁ። እኔ ማምለጥ ስለማልችል አንድ ቦታ ቁሜ ባንዲራዬን ይይዛለሁ አሉ ይላሉ። ከዛም ባንዲራዋን ይዘው ያው እጃቸው ተቆረጠ ማለት ነው። እጃቸው ሲቆረጥ ይላሉ በተቆረጠው እጃቸው ያችን ባንዲራ ይዘው ነው በዛው ሸሂድ ሆኖ የሞቱት ይላሉ። ሱብሃንአላህ እና ትልቅ ስራ ሰርተው ነው የሞቱት እና ሱሐቢይ ናቸው። አብዱላህ ኢብኑ ኡሚ መክቱም ረዲየላሁ ዐንሁ እና ትልቅ ስራ ሰርተው ነው ያለፉት ማለት ነው። هذا والله اعلم አላህ የበለጠ ያውቃል። እኛንም በሐቅ ላይ አላህ ያጽናን። እኛ ሐቅ ላይ ከሆን እውነት ላይ ከሆን ሐቅን ከፈለግን አላህ ራሱ መልስ ይሰጥልናል። አያችሁ እንግዲህ አብዱላህ ኢብኑ ኡሚ መክቱም ምን ይደረግ ግን አላዩም። ግን አላህ ሱብሓነሁ ወተዓላ ነብዩ አለይሂ ሰላቱ ወሰላምን ወቀሳቸው፣ ገሰጻቸው ማለት ነው። ይሄን ይመስላል። والله اعلم አላህ የበለጠ ያውቃል። ስተት ካለኝ እያረማችሁኝ በሐቅ ላይ አላህ ያጽናን። ወሰላሙ አለይኩም